ከፍተኛ የሆነ ስብን ወይም ደግሞ ቦርጭን ለመቀነስ በስፖርታዊ ነው ወይ ደግሞ በምግብ ነው የተሻለ የሚሆነው? በስፖርት ክብደት ለመቀነስ ከ20 እስከ 30% ያክል ማሳካት እንችላለን። ነገር ግን በምግብ ከ70 እስከ 80% ያክሉን መቀነስ እንችላለን ማለት ነው። ስለዚህ አብዛኛው ፐርሰንት የሚይዘው ብዙ ስፖርት ስለሰራ ነው ወይም ደግሞ ብዙ ጊዜ ጂም ስለተመላለስን ሳይሆን የሚቀንሰው አመጋገባችን በማስተካከል ነው። ይሄንን በማድረግ ካለን ክብደት ያክል ቁመት ያክል እንደገና ደግሞ ከምንወደው ምግብ እንደገና ደግሞ ክብደት የሚጨምሩ ምግቦችን በማስወጣት ለመቀነስ ደግሞ የሚረዱ ምግቦችን በማካተት ብዙ ጊዜ በልተናቸው ሳይረበን እንድንቆይ የሚያደርጉን ምግቦችን በማካተት እንደገና ደግሞ ለራሳችን ጠቃሚ ናቸው። እንደገና ብግነትን ሌላ ኮስታችን ሌላ ይሄ አላስፈላጊ የሆኑ ነገሮችን እነሱን ለመቀነስ የሚረዱ የምግብ እቅዶችን አዘጋጅተን ግላዊ የምግብ እቅድ ማለት ነው አዘጋጅተን 1 ኪሎ ግራም በሳምንት እንዲቀንስ በማድረግ የምንፈልገው የክብደት ደረጃ መቀነስ ስለምንችል ይህንን ለመጠቀም ሆስፒታላችን በመምጣት የትኛውም ህመም ካለባችሁ ሌሎችም ህመም ካለባችሁ ህመም ባይኖርባችሁ ክብደት በራሱ ብዙ ህመም ስለሚያደርግ እንደገና ከዛው ውጭ ደግሞ ዲፕሬሽኑም ኃይለኛ ስለሆነ የትኛውም ሰው መጥቶ ሆስፒታላችን ላይ የራሱ የሆነ የምግብ እቅድ መውሰድ ይችላል። መሐመድ ጀማል ነኝ ከኢትዮጵያ የስነ ምግብ አማካሪና ባለሙያ። አመሰግናለሁ።